إن الحمد لله نحمده ونستعين ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد أن التوحيد توحيد سبال هو سوق إفراد الله سبحانه وتعالى من التلنا سبحانه تراتي يتقبون جيتا بالعبادة بمجزات وهو سدم دون الرسول يرسلوش بمولو حيمانوتنا الذي ينزع أرسلهم الله كيلاكاتشو بمولو إلى عباده ودباروچو فأولهم يمجمروا كرسلوش وست نوح عليه السلام أرسله الله السلكوتان إلى قومه ودهزبچو لما غلوا في الصالحين መልካም የሆኑቹ ሰዎች ላይ እኮ ድንበር ባለፉ ጊዜ መልካም የሆኑ ሰዎችን መጀመሪያ ድንበር አልፈው ወደ መገዛት በገቡ ጊዜ ወድ ሱዕና የጉስ ያውቅ ነስር የሚባሉ ሰዎችን መገዛት በጀመሩ ጊዜ ይሄ ነገር መልካም ሰዎችን መጣራትና መገዛት የለባችሁም ለተጣሩም ለተገዙ የሚገባው አላህን ብቻ ነው ሲል አላህ Subhanahu Wa Ta'ala አላህን ተውሂድን አንድ ማድረግ ላይ ሰዎች እንደሚገባቸው ኑህን ላከ ወአኺሩ الرسول محمد صلى الله عليه وسلم ከረሱሎች ደግሞ የመጨረሻው ረሱል محمد صلى الله عليه وسلم هو الذي كسر يا محمد صلى الله عليه وسلم ደግሞ የሰባበረ ነው ሱወርሃ ወላኢ الصالحين የመልካም ሰዎች ብለው የሚገዟቸውን ሱወር ቅርጾች ታቦታት በሙሉ የሰባበረ ነው አርሰለሁ الله እሱን ነብዩ محمد صلى الله عليه وسلم ልኳቸዋል ኢላ ኡናሲን ወደ ሰዎች የተዓበዱን ወደሚገዙና ወይሐጁነ ነው አላህን ወደሚገዙ አላህን እኮ ይጠራሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገዙባቸው የተላኩባቸው ሰዎች በዛን ጊዜ የነበሩት አረቦች እኮ አላህን ስሙን ይጠሩታል መገዛቱን እኮ ይገዙታል ግን ለሱ ብቻ ኢባዳን አለማድረጋቸው ነው በጂሃድ እንዲወጉና አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲዋጓቸው ያደረጋቸው ኢባዳ ለአላህ ብቻ ነጥለው አለመስራታቸው ነው ሐጅ ጃሉ የሐጁና ሐጅ ጃሉ የተሰደቁና ሰደቃን እኮ ይሰጣሉ ወዝኩሩላህ ከሲራን አላህንም ዚክርን እኮ ማውሳቱን ያወሱታል ሐጅ ያደረጉ በአረፋ ጎራ በዛ ላይ ላኪን ግን ትልቁ ችግራቸው አላህንም ከመጥራታቸው ጋር ሌሎች ሽርክያ ታውታት ሌሎች መልካም ነገሮች ወደ አላህ ያቃርቡናል ብለው መልካም ብለው የሚጠሯቸው እነሱ በእነሱ አስተሳሰብ ነው መልካም ነገሮች ምን በእነሱ አስተሳሰብ መልካም ብለው የሚጠሯቸው አደ አላህ ዘንዳ ያቃርቡናል ብለው የሚገዟቸው ነገሮች ስላሉ ከነሱ ጥረት ብላችሁ እነሱን ሁሉንም ትራችሁ ለአላህ ብቻ መገዛት ነው የሚገባችሁ ብለው ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት ላኪን በዛን ጊዜም የነበሩ ሰዎች አላህን ስም ይጠራሉ ልክ እንዲያውኑ በእኛ ጊዜ እንዲያሉ ሰዎችም ተመሳሳያቸው ይሄ ነው አላህ እኮ እንደፈጠረና ቃል ይላሉ ላኪን ግን ለዛፎች ዛፍ ስር ሄደው ይሰበሰባሉ መልካም ሰዎችን ይጠራሉ ለዶሮዎችን ያርዳሉ ሙዙ ነገር በውስጣቸው አቂዳ ይሄ ሁሉ ነገር ልክ እንደባለው ሰዎች ነው አላህን እነዛ ጠርተውት ሐጅ እንደሚያደርጉትና ግን ትክክለኛ አማኝ እንዳልሆኑት የኛም ሰዎች እንደዚሁ ናቸው በየዛፉ ስር የሚገኙትና መልካም ሰዎች ይረዱና ሊጠቁናል ይያሉ የሚጠሩ ሰዎችም ሙሽሪክ ናቸው ስለዚህ ከዚህ ከስራቸው በትክክለኛ ወደ አላህ እስካልተመለሱ ድረስ ተውሂድን አረጋግጠዋል ብለን አንጠራቸውም የባለፉት ሰዎችም ተውሂድን አላረጋገጡም ተብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደተላኩባቸው ولكنهم يجعلون بعض المخلوقات وساطا بينهم وبين الله በነብዩ ጊዜ መሐከል የነበሩ ሰዎችም እኮ አላህን ከመጥራታቸው ጋር አላህና እኛን የሚያገናኙን መሐከል ላይ አገናኝ ሰዎች ሸፋዓዎች ይሆኑናል ብለን ነው የምንገዛቸው እነዚህን ይላሉ የኛዎችም እንደዚህ ሆናቸው አገናኝ ዱዓ ለማኝ ይሆኑናል ብለው ነው የሞቱትን ሰዎችም ይሁን ዛፍ ስርም የሚወጡት በተለያየ ነገር መቃረቢያ ያያሉ ይሄ ደግሞ ትልቅ ሽርክ ነው ከዚህ ልንጥራራ ይገባናል يقولون نريدون منهم التقرب الى الله ለምንድነው ነሸህየ ነከልየ እያላችሁ የምትጠሩት ብለን ስንላቸው نريدون منهم التقرب الى الله እነሱ መልካም ሰዎች ስለሆኑ ወደ አላህ እንዲያቀርቡ እነሱንም የፈጠራቸው አንድ አላህ እኛንም የፈጠረና አንድ አላህ ዘንድ መቃረብ ከፈለገ ለፈጠረህ ጌታ እሱኑ ብቻ ለትገዛው እንጂ በሰዎች ወደሱ መቃረብ የለም لا ملك مقرب ولا نبي مرسل ቢሆን እንኳን ሊያቀርብልህ አይችልም ወደ አላህ ሊያቀርብህ አይችልም አላህ Subhanahu Wa Ta'ala من ذا الذي يشفع عنده الا باذنه ብሏል ማን ነው እኔ ዘንድ የሚያማልደው በእኔ ፍቃድ ቢሆን እንጂ ነገ አኸራም ቢሆን ሽማግሌ እንኳን የሚሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሁን ሌሎች መላእክቶች ላይ መልካሞች አላህ ሲፈቅድላቸው ነው ስለዚህ ማን እንደተፈቀደለት አሁን ሳጣቅ እነሱ ያቀርቡኛል ብሎ መገዛት ይሄ ሽርክን አክበር ነው ከዚህ ስራ ልንጥራራ ይገባናል واخر دعوانا الحمد لله رب العالمين والصلاه والسلام على خير خلقنا محمد وعلى اله وصحبه اجمعين